ሰላም ጤና ይስጥልኝ። ይህ በጉለሌ ክፍለ ከተማ ኮሙኒኬሽን ጽፈት ቤት በየሳምንቱ እየተዘጋጀ የሚቀርብላችሁ ሳምንታዊ አባይ ዜናዎች ናቸው። ከዜናዎቹ ጋር እልፊዮስ በትረ ነኝ። አብራችሁን ቆዩ። በክፍለ ከተማችን ሰባተኛው ሀገራዊ ምርጫ ነፃ ፍትሃዊና ከወንጀል የጸዳ እንዲሆን የድርሻችንን እናበረክታለን ሲሉ ነዋሪዎች ገለጹ። የጉለሌ ክፍለ ከተማ አስተዳደር በወንጀል መከላከልና ሰላማዊ ምርጫ በማድረግ ረገድ የህዝቡ ሚና በሚል መሪ ቃል ከ10ም ወረዳ ከተውጣጡ ነዋሪዎች ጋር ውይይት አካሂዷል። የጉለሌ ክፍለ ከተማ ሰላምና ጸጥታ አስተዳደር ጽፈት ቤት ህብረተሰቡን የሰላም ባለቤት በማድረግ በኩል ሰፊ ስራዎችን እየሰራ እንደሚገኝ የሚታወቅ ሲሆን መጪውን ሰባተኛው ሀገራዊ ምርጫ ፍጹም ሰላማዊ ሆኖ እንዲጠናቀቅ ከ10ም ወረዳ ከተውጣጡ የህብረተሰብ ክፍሎች ጋር በወንጀል መከላከልና ሰላማዊ ምርጫ ዙሪያ ውይይት አካሂዷል። የውይይቱ ዓላማ በክፍለ ከተማው እየተፈጸሙ ያሉ ወንጀሎችን በጋራ በመከላከልና በመቆጣጠር የከተማችንን ዘላቂ ሰላም በማጽናት ሰባተኛውን ሀገራዊ ምርጫ በሰላም እንዲጠናቀቅ ማድረግ ማዕከል ያደረገ ነው ተብሏል። ውይይቱን የመሩት የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ እንደተናገሩት በክፍለ ከተማው ሰባተኛው ሀገራዊ ምርጫ ነፃ ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ አስተዳደሩ በትኩረት እየሰራ ነው ያሉ ሲሆን በተለይም በዚህ ሰዓት ሀገር ያለችበትን ነባራዊ ሁኔታ በመረዳት ሀገር ሰላም እንዳትሆን የሚፈልጉ አካላትን በመመከት ከሰላም ወዳዱ ማህበረሰብ ጋር በቅንጅት እየተሰራ ያለው ስራ የበለጠ ማጠናከርና የክፍለ ከተማውም ኗሪ ጽንፈኛ ኃይሎችን በመታገል ሁሉም የበኩሉን ኃላፊነት ማበርከት ይገባል ብለዋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የጽፈት ቤት ኃላፊ አቶ ተሻለ አክሊሉ በበኩላቸው ከተማችንን አዲስ አበባ በነዋሪዎቿ ሁለንተናዊ ተሳትፎ ሰላሟን በማረጋገጥ በብልጽግና ጎዳና ላይ ትገኛለች። አሁንም ወቅታዊ ሁኔታዎችን ህብረተሰቡ በመረዳትና በመገንዘብ የጸረ ሰላም ኃይሎችን አጀንዳ በመቀልበስ የሚፈጠሩ ወንጀሎችን በጋራ በመከላከል ሰባተኛው ሀገራዊ ምርጫ በሰላም እንዲጠናቀቅ ህብረተሰቡ የድርሻውን ሊያበረክት እንደሚገባ ተናግረዋል። የጉለሌ ክፍለ ከተማ ፖሊስ መምሪያ አዛዥ ምክትል ኮሚሽነር ገናናው ጥበቡ በበኩላቸው ሰላም የሁሉንም ህብረተሰብ ተሳትፎና ቅንጅት የሚጠይቅ ዋነኛ ተግባር በመሆኑ ህብረተሰቡ ከጸጥታ ኃይሉ ጎን በመሆን የአካባቢውን ሰላም በመጠበቅና ንቁ ተሳትፎን በማጠናከር ሰባተኛው ሀገራዊ ምርጫ ከወንጀል የጸዳ እንዲሆን ማድረግ እንደሚገባ ገልጸዋል። የውይይቱ ተሳታፊ የሆኑ የህብረተሰብ ክፍሎች በበኩላቸው መጪው ሰባተኛው ሀገራዊ ምርጫ ሰላማዊ ሆኖ በክፍለ ከተማችን እንዲጠናቀቅ በሰላም ሰራዊት ውስጥ ንቁ ተሳትፎ በማድረግ የአካባቢያችንን ሰላምና ጸጥታ በጋራ እንጠብቃለን ብለዋል። በጉለሌ ክፍለ ከተማ አስተዳደር የተቀናጀ ሰላም ሰራዊትና የጸጥታ አካላት ስምሪት ተሰጠ። በጉለሌ ክፍለ ከተማ የነዋሪዎችን ሰላምና ደህንነት በዘላቂነት ለማረጋገጥ የሚያስችል የጸጥታ አካላትና የሰላም ሰራዊት የተቀናጀ አንድ ማዕከል ስምሪት ተሰጠ። ይህ ስምሪት በዋናነት የህዝቡን ደህንነት በንቃት ለመጠበቅና ነዋሪው ያለምንም ስጋት እንዲንቀሳቀስ ለማስቻል የተዘጋጀ ነው። በአንድ ማዕከል ስምሪት ላይ ሰላምን የማረጋገጥ ስራ የአንድ ተቋም ብቻ ሳይሆን የመላው ማህበረሰብ ንቁ ተሳትፎ ውጤት በመሆኑ ሁሉም አካላት በቅንጅት እንዲሰሩ መልእክት ተላልፏል። በተለይም የሰላም ሰራዊቱ የተጣለበትን ህዝባዊ አደራ በመገንዘብ በቀን ሆነ በሌሊት በከፍተኛ ንቃት የከተማዋን ሰላም ለማስጠበቅ ዝግጁነትን ማጠናከር እንደሚገባ ተመላክቷል። ስምሪቱም በክፍለ ከተማው ያለውን የጸጥታ መዋቅር ይበልጥ በማጠናከር ለህዝቡ አስተማማኝ ዋስትና ለመስጠት ትልቅ ፋይዳ እንዳለው ተገልጿል። በአንድ ማዕከል የስምሪት መርሃ ግብሩ ላይ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ አቶ ብርሃኑ ረታ እንደተናገሩት ሰላም የሁሉንም ትብብር የሚፈልግ ዋነኛ ጉዳይ መሆኑን ህዝባዊ የሰላም ሰራዊት አባላት
አካባቢያቸውን በመጠበቅ በተግባር ውጤታማ የጸጥታ ስራ እየሰሩ እንደሆነ ገልጸው ይህንን አጠናክሮ ማስቀጠል እንደሚያስፈልግም ገልጸዋል። የአካባቢያችንን ሰላም ሊያደፈርሱ የሚችሉ አካላትን በነቂስ መከታተልና ጸጉረ ልውጥ አካላትን ወቅቱን በመጠቀም የተለያዩ የጸጥታ ችግሮች እንዳይፈጥሩ ማህበረሰቡ ላይ የሰላም ሰራዊቱ ኃላፊነቱን በመወጣት ከመንግስትና ከጸጥታ አካላት ጋር በመቀናጀት መንቀሳቀስ ከመቼውም ጊዜ በላይ አጠናክሮ መቀጠል እንዳለበት መልእክታቸውን አስተላልፈዋል። በአንድ ማዕከል የሰላም ሰራዊት ስምሪት ላይ የከተማ የክፍለ ከተማና የወረዳ አመራሮች የጸጥታ አካላት ተገኝተዋል። የጉለሌ ክፍለ ከተማ ምክር ቤት 13ኛውን የሥራ ዘመን 3ኛ መደበኛ ጉባኤውን አካሄደ። የጉለሌ ክፍለ ከተማ ምክር ቤት የ2018 በጀት ዓመት የ13ኛ ዓመት የሥራ ዘመን 3ኛ መደበኛ ጉባኤውን የክፍለ ከተማው አስተዳደሩን የ9 ወራት ሪፖርት በመገምገም የቀጣይ የትኩረት አቅጣጫዎችን በማስቀመጥ አጠናቋል። የከተማ ግብርና የሸማችና የንግድ ተቋማትን አቅም በማጠናከር ኑሮ ውድነትን በልዩ ትኩረት ማረጋገጥ፣ በዘመናዊ ቴክኖሎጂን በመጠቀም ሌብነትና ብልሹ አሰራርን በመከላከል የአገልግሎት አሰጣጥን ማሻሻል፣ የጉለሌ ልዩ መለያ ሸማና የሸክላ የዕደ ጥበብ ውጤቶችን በስፋት በማስተዋወቅ ክፍለ ከተማችን የቱሪስት መስህብ ማድረግ ከሁሉም የሚጠበቅ መሆኑ የጋራ ተደርጓል። የመስሪያ ቦታዎች ግንባታን አቅርቦት በማጠናከር አስተማማኝና ፍትሃዊ ወጣቶች ስራ ዕድል ፈጠራ ማረጋገጥ፣ በትኩረት መስራት፣ የህብረተሰቡን ግንዛቤ በማሳደግ የተሰሩ የልማት ስራዎችን በባለቤትነት ተከታትሎ በመጠበቅ አጋዥ አድርጎ መስራት፣ ከህብረተሰቡ የሚነሱ የልማት የመልካም አስተዳደር ችግሮችን በቁርጠኝነት በመፍታት የነዋሪዎቻችንን ሁለንተናዊ ተጠቃሚነት ለማረጋገጥ በቀጣይ ዋና ዋና ተግባራት የትኩረት አቅጣጫዎችን በማስቀመጥ ጉባኤው ተጠናቋል። የኑሮ ውድነትን ለማረጋጋት ፍትሃዊ የገበያ ስርዓትን ለመፍጠር መንግስትና ህብረተሰቡ በህገ ወጦች ላይ የተቀናጀ ስራ መስራት እንደሚገባ ተገለጸ። የጉለሌ ክፍለ ከተማ ኮሚኒኬሽን ጽህፈት ቤት ከክፍለ ከተማው ንግድ ጽህፈት ቤት ጋር በጋራ በመሆን የኑሮ ውድነትን ለመከላከል የባለድርሻ አካላት ሚና ምን መሆን አለበት በሚል መሪ ቃል የንጠያየቅ መድረክ አካሂዷል። በንጠያየቅ መድረኩ ላይ የተገኙት የጉለሌ ክፍለ ከተማ ኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሮ ሰርካለም ተፈሪ እንደተናገሩት ጽህፈት ቤቱ በተለያዩ የሚዲያ አማራጮች የኑሮ ውድነትን ለማረጋጋት አስተዳደሩ እያከናወናቸው የሚገኙ ተግባራትን ተደራሽ በማድረግ ላይ እንደሚገኝ ገልጸው የዛሬው የንጠያየቅ መድረክ ዋና ዓላማ ህብረተሰቡና ኃላፊዎች ፊት ለፊት በማገናኘት የኑሮ ውድነት ላይ የሚስተዋሉ ችግሮችን ለማረምና በመፍትሄው ዙሪያ ሁሉም ባለድርሻ አካል የበኩሉን ድርሻ እንዲወጣ ለማድረግ ያለመ መሆኑን ገልጸዋል። የጉለሌ ክፍለ ከተማ ንግድ ጽህፈት ቤት ኃላፊ አቶ ዮሐንስ ነጋሽ በበኩላቸው በክፍለ ከተማ የኑሮ ውድነትን ለማረጋጋት በርካታ ስራዎች በመከናወን ላይ መሆናቸውን ገልጸው ውጤት ማምጣት የሚቻለው ግን መንግስትና ህብረተሰቡ በተቆርቋሪነት ስሜት መስራት ሲችል በመሆኑ ተባብሮ መስራት ይጠበቃል ብለዋል። ኃላፊው አክለውም በተጨማሪም የተከሰተውን የኑሮ ውድነት ለማቃለል በክፍለ ከተማው የወር ገበያን ተደራሽነት የማጠናከር የንግድ ግብረ ኃይል የክትትል የቁጥጥር እንዲሁም እርምጃ በመውሰድ በሸማች ማህበራት የሚቀርቡ የፍጆታ ምርቶችን ማጠናከር የከተማ ግብርና ምርቶችን አቅርቦት ስራዎች በመስራት ላይ መሆናቸውን ገልጸዋል። የንጠያየቅ መድረኩ ተሳታፊዎች በበኩላቸው ህገወጥ ንግድንና ህገወጥ ነጋዴዎች ላይ እርምጃ መውሰድ፣ የንግድ ህጉንና ፖሊሲውን መፈተሽ፣ የሸማቾች ማህበራትን አገልግሎት አሰጣጥ መፈተሽ፣ በመንግስት መዋቅር ውስጥ ያሉ ሌቦችን መቆጣጠር፣ የነዋሪዎችን ግንዛቤ በተለያዩ አማራጮች በመጠቀም ማስገንዘብ ይገባል ብለዋል። በመጨረሻም በዘርፉ ላይ የተነሱ ጥያቄዎችን ከተቋማት ኃላፊዎች ምላሽ ተሰጥቶባቸዋል።
በጉለሌ ክፍለ ከተማ ወረዳ 10 አስተዳደር የሸጎሌ ጤና ጣቢያ የጤናን ተደራሽነት ለማስፋት የመልካም አስተዳደር ችግሮችን በመፍታት የሚሰጡትን አገልግሎት በማዘመን የነዋሪዎችን ተጠቃሚነት የማረጋገጥ ስራ እየሰራ ይገኛል። በጉለሌ ክፍለ ከተማ ወረዳ 10 የሸጎሌ ጤና ጣቢያ የመልካም አስተዳደር ጥያቄዎችን በመፍታት የነዋሪውን ተጠቃሚነት የሚያረጋግጡ ዘርፈ ብዙ ተግባራት ተከናውነዋል። የሸጎሌ ጤና ጣቢያ ሜዲካል ዳይሬክተር አቶ ለሜሳ ኃይሉ እንደገለጹት የጤና አገልግሎት ፍላጎትን ለማሟላት ጥራቱን የጠበቀ ሕክምና አገልግሎት ለሁሉም ተደራሽ ለማድረግ ግብአትና ምቹ ቦታ በመፍጠር የሚሰጡ አገልግሎቶችን በማዘመን ለዓመታት ሲነሱ የነበሩ የህዝቡን የመልካም አስተዳደር ጥያቄዎች በተግባር ለመመለስ በትኩረት እየሰራ መሆኑን ገልጸው የዜጎችን መሰረታዊ የጤና አገልግሎት ፍላጎት ለማሟላት ጥራቱን የጠበቀ የሕክምና አገልግሎት ለሁሉም ተደራሽ ለማድረግ የቦታ መስፋፊያ በማድረግ የታካሚ መቆያ ክፍል 13 አይነት ምርመራዎችን በማድረግ የ40 ታካሚዎችን ናሙና መስራት የሚችል ዘመናዊ ኬሚስትሪ ማሽን ፔሸንት ሞኒተሪ እና ዲጂታል የጤና ትምህርት መስጫ መሳሪያ በግዢ በማስገባት የሕክምና ግብዓቶች እንዲሟሉ በማድረግ ነዋሪው በአቅራቢያው የተሟላ የሕክምና አገልግሎት እንዲያገኙ ማድረግ ተችሏል ብለዋል። በጉለሌ ክፍለ ከተማ ወረዳ 10 አስተዳደር የባለ ጉዳይ ቀን አስመልክቶ ሁሉም ተቋማት አገልግሎት እየሰጡ እንደሚገኙ መልከታ ተደርጓል። የባለ ጉዳይ ቀን አገልግሎት አሰጣጡ የወረዳው የፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ከኮሙኒኬሽን ጽሕፈት ቤት ጋር በጋራ ምልከታ ያደረጉ ሲሆን በምልከታውም የአገልግሎት ቀንን ለተገልጋይ ብቻ በመዋል በተገልጋዮች የሚነሱ አንገብጋቢ የሆኑ ጥያቄዎች በአግባቡ ለመመለስ በሁሉም ተቋማት በባለ ጉዳይ ቀን አገልግሎት ፈልገው የሚመጡ ተገልጋዮችን ቀልጣፋ ፈጣን ምላሽ በመስጠት ያገለግሉበት ያለው ሁኔታ የተሻለ መሆኑን መመልከት ተችሏል። ሳምንታዊ አበይት ዜናዎቻችን ይህንን ይመስሉ ነበር። ለበለጠ መረጃ የኮሙኒኬሽን ማህበራዊ ትስስር ገጾቻችንን ይከታተሉን። መልካም ሳምንት።